ዓይናችሁ ክፉ በማየት ጆሮአችሁ ክፉ በመስማት አንደበታችሁ ክፉ በመናገር እጃችሁ ክፉ በመስራት መርከስ የለበት። በቅባ ሜሮን የከበረ ሰውነት ሊረክስ አይገባም። ስለዚህ ተዘጋጅታችሁ ኑሩ ስለሆነ ዝግጅታችን ይህ ነው ማለት ነው። ይህ ነው ዝግጅታችን። ስለዚህ በሙታንና በሕያዋን መካከል ይፈርዳል። ስለዚህ ከሚፈረድባቸው ሳይሆን ከሚፈረድላቸው እንድንሆን ዝግጅት ያስፈልጋል። ጊዜያችንን እንጠቀምበት። በእውነት እናንተ የታደላችሁ ናችሁ። ጥሩ አባቶች፣ ጥሩ እረኞች ተሰጥቷችኋል። እግዚአብሔር እረኛዬ ነው አለ ልበ አምላክ ዳዊት። በለመለመው መስክ ያሰማራኛል። በለመለመችው መስክ በቤተ ክርስቲያን የሚያሰማሩ ጥሩ እረኞች አሏችሁ። ስለዚህ ተጠቀሙባቸው፣ ተገልገሉባቸው፣ ተለወጡባቸው እና ዛሬ እንግዲህ የዓለምን ህልፈት የምናስብበት ቀን፣ ሙታን ተነስተው ዋጋቸውን የሚቀበሉበት ቀን ስለሆነ ሞት መቃብር እስካሁን ድረስ የተቆጣጠረውን የሰውን ልጅ ሁሉ የሚያስረክብበት ቀን ስለሆነ ይህንን እያሰብን በቀኝ ለመቆም መዘጋጀት ያስፈልጋል። በተለይ ሐዋርያው ቅዱስ ጳውሎስ ነቢዩ ሆሴዕ የተናገረውን ወስዶ ተናግሮታል። ምን ብሎ ተናገረ? በዚህ በአንደኛ ቆሮንቶስ ምዕራፍ 15 በተለይ ስትመለከቱት ስለ ነገረ ምጽአት ስለ ምስጢረ ትንሣኤ ነው የተናገረው ቅዱስ ጳውሎስ እና ቁጥር 52 ላይ ሞት ተሸነፈ፣ ድል በማድረግ ሞት ተዋጠ። ሞት ሆይ መውጊያህ ወዴት አለ? ሲኦል ሆይ ይዞ ማስቀረትህ ወዴት አለ? ስለዚህ መቃብር የሰበሰበችውን ሁሉ አደራዋን ታስረክባለች። እያንዳንዱ ሰው ከልደት እስከ እረፍት ድረስ በሰራው ስራ ዋጋውን ያገኛል። ዋጋውን የሚያገኝበት ደግሞ ለመንግስተ ሰማያት ዋጋ ሊሆን የሚችል በዚች ምድር ስለሌለ እግዚአብሔር አቅማችን ስላወቀ ቅድም እንዳልኳችሁ እንደዘረዘርኩላችሁ መንግስተ ሰማያት ለመግባት ዝግጅቱ ያ ነው። ስለዚህ በዛ መዘጋጀት ያስፈልጋል ማለት ነው። ሐዋርያው ቅዱስ ዮሐንስ በዚህ በራእየ ዮሐንስ ምዕራፍ 4 ከቁጥር 14 እስከ መጨረሻው ድረስ በዛች በቀዝቃዛ ውሃ በቁራሽ እንጀራ በነጠላ ልብስ እግዚአብሔር በሰጠን በቤታችን እንግዳ ተቀብለን እግዚአብሔር ይማራችሁ ብለን እግዚአብሔር ያስፈታችሁ ብለን በመጠየቃችን ምክንያት ምናገኛት አገር ምናገኛት ከተማ ምን እንደምትመስል ራእየ ዮሐንስ ምዕራፍ 7 ከቁጥር 14 እስከ መጨረሻው ድረስ አስቀምጦታል። ባነብላችሁ ደስ ይለኛል። እኔም ጌታ ሆይ አንተ ታውቃለህ አልኩት ይላል። ወደ ኋላ መለስ ብለን ከ13 ጀምረን እንመልከት። ከሽማግሌዎችም አንዱ ተመልሶ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴት መጡ ብሎ ጠየቀኛል። ከሽማግሌዎች አንዱ እያለው ያለ ከዮሐንስ ጋር የሚነጋገረው መልአኩን ነው። እነማን ናቸው ብሎ ጠየቀኝ። እኔም ጌታዬ ሆይ አንተ ታውቃለህ አልኩት። አለኝም እነዚህ ከታላቁ መከራ የመጡ ልብሳቸውን አጥበው በበጉ ደም ተነጹ። ከትንሹ መከራ ነው ያለ፣ ከታላቁ መከራ የመጡ ራሳቸውን ስለ ክርስቶስ አሳልፈው የሰጡ የተራቡ የተጠሙ ይህችን ዓለም የናቁ ልብሳቸውን በበጉ ደም ያነጹ በጉ የተባለው ኢየሱስ ክርስቶስ ነው። ስጋውን ደሙን የተቀበሉ በሚገባ ንስሐ ገብተው ከኃጢአት ነጽተው ሐዋርያው ቅዱስ ጳውሎስ እንደተናገረው እመቦ ዘበሎ ለዝንቱ ህብስት እንዘቦ ላዕሌሁ ነውረ ኃጢአት በልዓ ደይኖ ወመቅሰፍቶ። ንስሐ ሳይገባ ከኃጢአት ሳይነጻ ይህንን ስጋ የበላ ይህንን ደም የጠጣ መቅሰፍቱን መከራውን በላ ብሎ እንደተናገረ ሁሉ ከኃጢአት ነጽተው በመምህረ ንስሐቸው አማካኝነት ንስሐ ገብተው ቀኖናቸውን ፈጽመው የተቀበሉት እነርሱ ናቸው ብሎ አስረዳው ማለት ነው። ስለዚህ በእግዚአብሔር ዙፋን ፊት አሉ። ሌሊትና ቀንም በመቅደሱ ያመልኩታል። በዙፋኑም ላይ የተቀመጠው በእነርሱ ያድርባቸዋል። በዙፋኑ ላይ የተቀመጠው
እግዚአብሔር ማደሪያ ያደርጋቸዋል፣ ያድርባቸዋል። ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህ አይጠሙም፣ ፀሐይም ትኩሳትም ከቶ አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወት ውሃ ምንጭ ይመራቸዋልና እግዚአብሔር እንባዎችን ሁሉ ከዓይናቸው ያብሳል። ስሙ ለዘላለሙ የተመሰገነ ይሁን። የትምህርታችን ርዕስ ምን ነበረ? መራብ፣ መጠማት፣ መፈወስ በሌለበት ዓለም ለመኖር ነው ተዘጋጁ ያለን። ስለዚህ በእውነት ባለራዕይ ዮሐንስ ያያትን ይህችን ቅድስት ከተማ ለመውረስ ያብቃል። የትምህርታችን ርዕስ ምን ነበር? ተዘጋጅተን ለመኖር ያብቃን። ይቆያል። ለመምህራችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ይባርክልን በሏቸው። በእውነት ከዚህ በላይ እንደዚህ በጎቹን እየጠበቁ የሚያገለግሉበትን እድሜ ከጤና ጋር ያድልልን። ከዚህ በመቀጠል የምንሄደው የንስሐ ሕይወት በሚለው ርዕስ በአባታችንና በመምህራችን በመምህር ፈቃዱ በሳቸው ትምህርት በፕሮጀክት የተደገፈ ትምህርት ይሰጠናል። ሁላችሁም ተረጋግታችሁ የእግዚአብሔር ቃል ተከታተሉ። በቅድስት ቤተክርስቲያን እያሳሰቡ ጊዜ ለማሳጠር ዘመኑን ለማዋጀት አባታችንን እንዳታስረዝሙባቸው አጠር እያደረጋችሁ በሰዓቱ ሸኟቸው። እናንተን አክብረው እንዲህ ከመጡላችሁ ነገ እንዳታጧቸው በሰዓቱ ሸኟቸው እያሉን ነውና ወደ ክቡር አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን መላከ ሰላም መምህር ኃይለ ልዑል መላከ ሰላም መምህር አይነ ኩሉ የዚህ ታላቅ ደብር አስተዳዳሪ፣ የዚህ ሁሉ መንጋ አባት፣ የተከበራችሁ ስማችሁን መዘርዘር አሁን ጊዜ እንዳይፈጅብኝ፣ በተለይ ስድስቱ አባቶች የዚህ አሁን የተሰበሰቡት የምእመናት አባቶች በየማዕረጋችሁ፣ ሌሎችም ተጋባዥ አባቶች እንዲሁ በየማዕረጋችሁ፣ መጋቤ ሐዲስ መምህር ገብረ ዮሐንስ፣ እንዲሁም ደግሞ ይህንን መርሃ ግብር ለመታደም የአባቶቻችሁን ቃል ሰምታችሁ በዚህ ዕለትና በዚህ ሰዓት በዚህ ቅዱስ ስፍራ የታደማችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትን ጭምር እንደምን አላችሁ? እንደምን አመሻችሁ? በቸርነቱ በይቅርታው በምሕረቱ ሁላችንንም ሰብስቦ ለዚህ ዕለት ለዚህ ሰዓት ያደረሰን የአባቶቻችን የቅዱሳን የእናቶቻችን የቅዱሳን መላእክትም ሁሉ አምላካቸው ልዑል እግዚአብሔር የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም የጻድቁ አባታችን አቡነ አረጋዊ የሰማዕታት አለቃ የቅዱስ ጊዮርጊስ የሰማዕቷ የቅድስት አርሴማ የቅዱሳን ሁሉ ስማቸው ለዘለዓለሙ የተመሰገነ ይሁን። እንግዲህ እንደተባለው ከኔ ጋራ የምንቆይበት የንስሐ ሕይወት የሚል ነው። ይሄ ትምህርት አባቶች ስድስቱ አባቶች መክረው ዘክረው ከኔም ጋር ተነጋግረው ማለት ነው የተመረጠ ርዕስ ነው። ቀደም ክቡር አባታችን እንዳሉት በዚህ አካባቢ ያለውን ሕዝበ ክርስቲያን ያማከለ ለተፈናቃይ የሚገባ ርዕስ ነው እውነቱን ለመናገር። ምክንያቱም
ሰው ከተፈጠረ በኋላ ሳይፈናቀል የኖረው 7 ዓመት ከምናምን። ከዛ በኋላ ተፈናቃይ ነው ሰው ራሱ በራሱ ጊዜ በራሱ ጥፋት እግዚአብሔርን የሚያህል ጌታ ገነትን የሚያህል ቦታ ያጣው የተፈናቀለው ከገነት ከአጸደ ገነት እግዚአብሔር ከሰጠው ጸጋ ከሰጠው ክብር ከሰጠው ሀገር ተፈናቅሎ ነው እንግዲህ ወደ ምድረ ፋይድ የወረድነው ተፈናቅለን ነው። እና መፈናቀል አሁን የተጀመረ አይደለም። እና ለተፈናቃዮች ከሚሰጡ ትምህርቶች አንዱ ይሄ ነው። በስጋ የተፈናቀሉ ሰዎች በነፍስም ደግሞ እንዳይፈናቀሉ ማለት ነው። ሁለት አይነት መፈናቀል አለ። የስጋ መፈናቀል አለ፣ ብዙዎቻችሁ ላይ እንደደረሰው። እንደገና ደግሞ የነፍስ መፈናቀል አለ፣ የከፋው መፈናቀል። ሃይማኖታቸውን ለውጠው ከዚች ቤተክርስቲያን የወጡ ሰዎች አደገኛ ችግር ውስጥ ነው ያሉት። ተፈናቃዮች ናቸው። ከቅድስት ቤተክርስቲያን ሕይወት መድኃኒት ከሚያገኙባት ቅድም መላከ ሰላም እንዳሉት የመንጋው እረኞች ካሉባት በጎቼን፣ ጠቦቶቼን፣ ግልገሎቼን ጠብቁልኝ ብሎ ከሰጣቸው ከነዚያ ከእረኞች ከቅዱሳን ከካህናቱ እቅፍ መውጣት መፈናቀል ነውና ከዚህ በዚህ አንጻር በዚህ እሳቤ ለሁላችን ለተፈናቃዮች ይገባናል ማለት ነው። መፈናቀልን እናውቀዋለን ሁላችንም፣ ደግሞ በስጋም ማለት ነው። ደግሞ በአጋጣሚ እንግዲህ ከመላከ ሰላም ስለሰማሁ ነው ብዙ ተፈናቃይ ወደዚህ አካባቢ ያለ ከተባለ እኔ የዛሬ 2 ዓመት እኔም ተፈናቅዬ ነው አሁን ካለሁበት ቦታ የምኖርና ለተፈናቃዮች ተፈናቃይ ቢያስተምር ይገባዋል ማለት ነው። ገባዋል። ምክንያቱም አብረን እንጽናናለን ማለት ነው። እኔ ዛሬ 2 ዓመት ነው 2015 መጋቢት ሲጀመር ነው የተጀመረው እኛ ላይ እና ያለ ነው ይሄ ማለት እንግዳ ነገር አይደለም። ያያየን በዓለሙ ላይ አሁን አንዱ የመጨረሻው ዘመን መገለጫ ይሄ ነው። አንዱ የመጨረሻው ዘመን መገለጫ ነውና በስጋ የተፈናቀልን ሰዎች በነፍስም እንዳንፈናቀል ተፈናቃይነቱ እንዳያድግ መጠኑም አይነቱም እንዳይጨምር የንስሐ ሕይወት ልንማር ይገባል ተብሎ በጥናት የተመረጠ ርዕስ ነው ለማለት ነው። እንግዲህ ክቡር አባታችን ቁጭ ብዬ እንድሰጥ ይፈቀድልኝ። እሺ ሲጋቡ ማለት ነው ከምትቸገሩ ሲጋቡ ለአባቶቻችን ባይታያቸውም ያው ለነሱ አይደለም ትምህርቱ በነገራቸው ያው እነሱ መከታተል ስላለባቸው ይከታተሉታል። እነሱማ እኛንም የሚያስተምሩበት የሚያውቁት የሚያስተምሩ ዘወትር የሚያስተምሩ ነው። እንግዲህ የንስሐ ሕይወት በእንግሊዘኛ እዛ ጋ የገባው በቴዎሎጂ ቋንቋ ነው። ኮንፌሽናል ላይፍ በኮንፌሽን ይባላል። ንስሐ ኮንፌሽን ነው የሚባለው። ኮንፌሽናል ላይፍ የንስሐ ሕይወት ይባላል በቴዎሎጂ ቋንቋ በነገረ መለኮት ማለት ነው። እና ያ ብዙ አሁን ከዚህ በኋላ ባለው እንግሊዘኛው ለዝግጅት ሲዘጋጅ ተዘጋጀ እንጂ ሁላችንን በጋራ በሚያግባባን የሥራ ቋንቋ በሆነው በአማርኛ ነው የምንነጋገረው። እዚህ የምናያት ልጅ እንግዲህ መብራቱ ምኑ ይሄ ወደፊት አዳራሹን በርትታችሁ ከደብሩ አስተዳደር ከሰበካ ጉባኤው ካሰሩ ጋር ሆናችሁ በደንብ ስትፈጽሙት ይሄ አዳራሽ ሲያልቅ የዚያ ጊዜ በጥሩ ሁኔታ ለመስጠት ይመቻል። ብርሃን አሁን ስላለ ከየቦታው ጨለም ሲል ነበር እንደሚታየው። በዚህ ምክንያት ምናልባት ፊት ያሉት ናቸው የሚያዩት። እንግዲህ ለዚህ ያው ይቅርታ እንጠይቃለን። በድምፅ ትከታተላላችሁ ማለት ነው። አንዲት የሰንበት ተማሪ በሰንበት ትምህርት ቤት የህፃናት ክፍል ያለች ህፃን ልጅ በአንገቷ ላይ አንድ ጥቅስ አድርጋ ነው እዚህ ጋር የሚታየው መንግስተ ሰማያት ቀርባለችና ንስሐ ግቡ
የሁል ጊዜ የምንሰማው ድምፅ ማለት ነው። እሱን ነው ያደረገችው። አሁን እሱን አላብራራም፣ ብዙ ጊዜ የምንማረው ነው። በወዲህኛው በኩል ደግሞ አንድ ኦርቶዶክሳዊ አባት፣ ኦርቶዶክሳዊ ካህን አንዲት ተነሳሂን ሲናዘዙ የሚያሳይ ነው። እሷም ስታማከራቸው ምክራቸውን ስትቀበል በፈቃደ ካህን በምክረ ካህን የምትኖር አንዲት ኦርቶዶክሳዊት ምእመን እኛን የምትወክል እሳቸው አባቶቻችንን ስድስቱንና የመሳሰሉትን አባቶች ይወክላሉ። እሷ ደግሞ ሁላችንን ትወክላለች ማለት ነው። ፈቃደ ካህን ምክረ ካህን የሚባለውን ያሳያል። እንደ መንደርደሪያ ኃጢአት የለብንም ብንል ራሳችንን እናስታለን። እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው እግዚአብሔርን ማለት። አንዳንድ ጊዜ በማወቅም ባለማወቅም በተለይ በገጠሪቱ ኢትዮጵያ እኔ እናትህ ምንም እኮ ኃጢአት የለብኝም፣ እኔ አንተ አባት ምንም ኃጢአት የለብኝም የሚሉ በየዋህነት የሚናገሩ ሰዎች አሉ። ይሄ በየዋህነት ስላልተማሩ ነው። ሰው ሆኖ ኃጢአት የለብኝም ካለ እሱ ምንድን ነው የሚለው? ራሱን ያስታል ነው የሚለው ቅዱስ ዮሐንስ። እውነትም በእሱ ዘንድ የለም፣ እሱ ሐሰተኛ ነው። ኃጢአት የለብኝም የሚል ሰው እውነተኛ አይደለም እያለ ነው ቅዱሱ መጽሐፍ። ምክንያቱም በቤተ ክርስቲያናችን አስተምህሮ ከሰው ልጆች መካከል ኃጢአት የሌለባት ማናት? እመቤታችን ቅድስት ድንግል ማርያም ብቻ ናት። አብሮ እንኳን እከሌም እከሊትም የሚባል የለም። ይሄ በሚገባ ያው የምታውቁት ነው። ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም በስተቀር አቤት አቤት ምንድን ነው ያሉት? ከሷ በስተቀር ንጹህ የለም፣ ኃጢአት ያልሰራ የለም። ቢያንስ በሐልዮ ያስባል ሌላ ሰው። ሰማዕታት የምንላቸው ጻድቃን የምንላቸው እንኳን ንጹሃን አልነበሩም። በኋላ ነው በተጋድሎ በእግዚአብሔር ቸርነት ለቅድስና የበቁት። ቢያንስ በሐልዮ በማሰብ በአንደበታቸው ባይናገሩ በግብር ደግሞ ባይሰሩ ቢያንስ ሊያስቡ ይችላሉ። ከእመቤታችን በስተቀር በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ የምትባል ወይም የሚባል የለም። እስካሁን አልነበረም፣ ወደፊትም አይኖርም። ከእግዚአብሔር በታች። ስለዚህ ጻድቃ እንግዲህ መጽሐፉም የሚለን ጻድቅ 7 ጊዜ ይወድቃል፣ 7 ጊዜም ጻድቅ 7 ጊዜ ይወድቃል፣ 7 ጊዜም ይነሳል። ጻድቅ ይሄ በመጽሐፍ ላይ ያለ ነው። መነገራችሁ አንድን ሰው ጻድቅ የሚያሰኘው ኃጢአት አለመስራቱ ሳይሆን አውቆ ቶሎ መነሳቱ ነው። ስለዚህ ይሄ መንደርደሪያችን፣ ሁላችንም ኃጢአተኞች ነን። የምንለያየው ቶሎ ኃጢአትን በማስወገድና ባለማስወገድ፣ ከቆሻሻው ጋር አብሮ በመኖርና አብሮ ባለመኖር፣ ከቆሻሻው ኃጢአታችን ጋር ማለት ነው። ልዩነቱ በመካከላችን ሊፈጠር የሚችለው በዚህ ነው እንጂ እዚህ ያለነውም ሆነ ጠቅላላ በዚህ ምድር ላይ የሚኖር የሰው ልጅ ሁሉ ንጹሕ ነኝ ሊል አይችልም። ይልቅ የሚጠቅመው ነው የሚለው ቅዱስ ዮሐንስ በኃጢአታችን ብንናዘዝ፣ በፈቃደ ካህን በምክረ ካህን ወደ ካህኑ ሄደን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ለምን? ለአባቶቻችን በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታኸው በሰማይ የተፈታ ይሁን። ኃጢአታቸውን የያዛችሁባቸው ተይዞባቸዋል፣ የተዋችሁላቸው ደግሞ
ተትቶላቸዋል ስለሚል ስልጣኑን ሰጥቷቸዋል። በትረ ስልጣኑን ስለሰጣቸው ቁልፉን የመንግስተ ሰማያትን ቁልፍ ሰጥቷቸዋል። በካህን በኩል ካልሆነ በስተቀር መንግስተ ሰማያትን በአቋራጭ መንገድ ሊገቡባት የሚችሉ ሰዎች የሉም። በካህን በኩል ነው ቁልፉ ለእነሱ ነው የሰጠው። ማቴዎስ 16ን ማንበብ ነው ከቁጥር 13 ጀምሮ። እንግዲህ ይፍጠን 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 የሚል ድምፅ ሰምቻለሁኝ። ማፍጠን ይቻላል፣ ቀላል ነው። ይሄን ነው በ10 ደቂቃ ውስጥ መጨረስ ይቻላል። ግን አስቀድሞ በተነገረኝ መሰረት ትንሽ ላላ አድርገን እነዚህን እናብራራለን ማለት ነው። ይሄ ንዑሳን አርእስት የሚባሉት ናቸው። መግቢያው አለ። ኃጢአት ምንድነው? ንስሐ ምንድነው? የንስሐ ሂደትና አፈጻጸሙ፣ የንስሐ ፍሬዎች፣ የንስሐ መሰናክሎች፣ ከዛ ማጠቃለያ ነው የሚኖረን። በዚህ ጋር አብረን የምናየው በአጸደ ቅድስት ቤተክርስቲያን አንድ ኦርቶዶክሳዊ ካህን አንዲት ኦርቶዶክሳዊት ምእመን ልጃቸውን በዛው በአጸደ ቤተክርስቲያኑ እሷም ችግሯን ስታቀርብ እሳቸውም ችግሯን ሲፈቱ ለማሳየት የቀረበ የእያንዳንዳችንን ሕይወት የሚያሳይ አሁንም ቅድም እንዳልኩት ካህኑ አባቶቻችንን ይወክላሉ፣ እሷም ምእመናንን ሁላችንን ትወክላለች ማለት ነው። እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። የእግዚአብሔር ቁጣ የሚገለጠው እውነትን በአመፃ በሚከለክሉ ሰዎች እውነት የሆነውን አስተምህሮ፣ እውነት የሆነውን ምስጢር፣ እውነት የሆነውን ክርስቲያናዊ ሕይወት፣ እውነት የሆነውን የንስሐ ሕይወት በአመፅ በተለያየ መንገድ በሚከለክሉ ንስሐ ሰው እንዳይገባ ወደ ቅዱስ ሥጋውና ደሙ እንዳይቀርብ የተጣላ እንዳይታይ አገልግሎት የማይታይ ጸጋ የሚሰጥበት ታላቅ ምስጢር ነው ሲባል ስንት ምስጢራተ ቤተክርስቲያን አሉ? ምስጢራተ ቤተክርስቲያን ስንት ናቸው? ጥያቄ ለእናንተ ነው፣ ለካህናት አይደለም። ለካህናት አይደለም፣ ለምዕመናን ነው። ምስጢራተ ቤተክርስቲያን በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን የታወቁ ምስጢራተ ቤተክርስቲያን ቁጥራቸው ስንት ነው? አቤት 7። እግዚአብሔር ይስጥልኝ። በተለይ ከእናቶች ከእህቶች ድምፅ አለ። ወንድሞች ምን ብላችሁ ሊሆን ይችላል፣ አልተሰማም ድምፃችሁ። 7 ናቸው። ከ7ቱ አንዱ ምስጢረ ንስሐ ነው። እነዚህ ምስጢራት ደግሞ እዚህ ጋር እንደተጻፈው በሚታይ አገልግሎት የማይታይ ጸጋ እግዚአብሔር የምናገኝባቸው ናቸው። ካህኑ ቁጭ ብሎ ይታያል፣ ወይም ጠምጥሞ አምሞ መስቀል ይዞ ይታያል። ምእመኑም ይታያል ወይም ትታያለች። ኃጢአታቸውን ይናዘዛሉ። ኃጢአታቸው ሲሰረይ እንዳለላ የነበረው ኃጢአት እንዳመዳይ ሲነጻ፣ እንደ ራስ ዳሸን ተከምሮ የነበረ ኃጢአት በእግዚአብሔር የቸርነት ውቅያኖስ ውስጥ ሲሰጥም በዓይነ ሥጋ አይታይም። ለበቁ እግዚአብሔር ለመረጣቸው ለፈቀደላቸው ሰዎች ብቻ ነው የሚታየው። ስለዚህ በሚታይ አገልግሎት የማይታይ ጸጋ ሲባል ስርየተ ኃጢአት፣ እርቅ፣ ሰላም ሲያስገኝ በዓይነ ሥጋ ስለማይታይ ከነዚያ ከ7ቱ አንዱ ምስጢረ ንስሐ ነው። የሚታየው የተነሳው ጸሎትና ኑዛዜ የካህንም ጸሎተ ንስሐ ነው። የማይታየው ጸጋ ተነሳዩ የሚያገኘው ስርየተ ኃጢአት ነው። ንስሐ በየዕለቱ ከሚደረገው ጸሎት ውስጥ አንዱ ክፍል ነው። ሰው ሁሉ በጸሎት ውስጥ ስለ ኃጢአቱ ስርየት፣ ስለ በደሉ ይቅርታ በመጠየቅ ፈጣሪውን መለመን ይገባዋልና ንስሐ በጸሎት ሕይወታችን ውስጥ ታላቅ ስፍራ አለው ይላል። ይህ እንግዲህ መግቢያ ነው።
ቅድም የተሰጠው ትምህርትም ከዚህ ጋር የሚሄድ ድልዋኒክሙ ንበሩ በኩሉ ጊዜ፣ ሁል ጊዜ ተዘጋጅታችሁ ኑሩ ሲባል ትልቁ ዝግጅት ንስሐ ነው። ቅድም ከተባልነው ጋር ስድስቱን የተራበ ማብላት፣ የተጠማ ማጠጣት የተባሉትን ስድስቱን ከመፈጸም ጋር ንስሐ ያስፈልጋል። ንስሐ ሳይኖር እነዛ ስድስቱ ቢፈጸሙ ብቻቸውን አያድኑም። ንስሐ በጣም አስፈላጊ ነገር ነው። ቅዱሳት መጻሕፍት ለዚህ ብዙ ማስረጃ አላቸው። እግዚአብሔር ቢረዳ እናያለን ማለት ነው። ቅዱስ ጳውሎስ እንዲህ ብሎናል። አንዳንዱን እያለፍኩ መሄድ ስላለብኝ ነው። ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህን? ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቀን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ። እግዚአብሔር ቸር ስለሆነ ወደ ንስሐ እየመራችሁ ነው ቅዱስ ጳውሎስ። እድሜ የሚሰጣችሁ ለንስሐ ነው። ከዘመን ወደ ዘመን የሚያሸጋግራችሁ ለንስሐ ነው። ካህናቱን አባት አድርጎ የሰጣችሁ ለንስሐ ነው። በዚህ በተሰጣችሁ እድል፣ በተሰጣችሁ ዘመን፣ በተሰጣችሁ እድሜ የማትጠቀሙበት ከሆነ የእግዚአብሔር ቀን ፍርድ በሚገለጥበት በቁጣ ቀን ማለት ቅድም የተማርነው ዕለተ ምጽአት የፍርድ ቀን ትንሣኤ ዘጉባኤ፣ በዚያ ቀን ቁጣን በራሳችሁ ላይ ታከማቻላችሁ። ምን የሚል ወግዱ እናንተ እርጉማን ከኔ፣ እናንተ እርጉማን ከኔ ወግዱ፣ ብራብ ያላበላችሁኝ በጣም ያላጠጣችሁኝ የሚለው ተጠቅሶባቸው ከኔ ወግዱ የሚል ቁጣ ይግባኝ የሌለው ቆይ ትንሽ ጊዜ ሰጠኝ የማይባልበት ቀን ማለት ነው። እና አባቶቻችን እችን ቀን ጥሩ አድርገው መርጠው እቺ ቀን እንደዚህ ነው የሚዋልባት። እንደው ሌሎች ነገሮች እየባሱብን ወደ ስጋ እንሄዳለን እንጂ መዋል ያለብን እንደችን ቀን በቅድስት ቤተክርስቲያን ነው እንደዚህ። ምክንያቱም ክርስቶስ ይመጣባቸዋል ተብለው ለፍርድ ይገለጣል ተብለው ከሚጠበቁ ቀናት አንዷች ቀን ነች። ደብረ ዘይት ስለ ዕለተ ምጽአት ደብረ ዘይት በሚባለው ተራራ ላይ ያስተማረባት በመጽሐፍ ቅዱስ እንደምናውቀው ነው። ብታዩት ደብረ ዘይት እግዚአብሔር ፈቅዶልኝ አይቻታለሁ። ያቺ ተራራ ጌታችን ያስተማረባት ተራራ። ስለዚህ ደብረ ዘይት አሁን ቤተክርስቲያን ናት። ከሱ ጋር ነው የዋሉት። እግሩ ስር ቁጭ ብለው ሲጠይቁት፣ ሲመልስላቸው፣ ሲማሩ፣ ሲመከሩ፣ ሲዘከሩ ነው የዋሉት። እናንተ አባቶቻችሁ ይህንን ቀን መርጠው እናንተን ታዛችሁ በዚህ ቀን ሲማሩ በቤተ ክርስቲያን በቅድስናው ስፍራ መገኘት ቀላል ነገር እንዳይመስለን እግረ መንገድ ለመጠቆም ነው። ሰው ቆሽሾ ከታጠበ በኋላ ዳግመኛ እንዳይቆሽሽ እንደሚጠነቀቁሉ እንዲሁ በንስሐ ከእግዚአብሔር ጋር ከታረቀም በኋላ ወደ ኃጢአት እንዳይገባ ይጠነቀቅ ዘንድ ይገባዋል። ዳግመኛ ከቆሸሸ ግን በፍጥነት እንደሚታጠብ ሁሉ እንዲሁ በኃጢአት ቢቆሽሽ በንስሐ ይታጠብ ዘንድ መገስገስ ይገባዋል። እቺ መልእክት በጣም መሰረታዊ ፍርድ ቤት ሳትሆን ሐኪም ቤት ናት ወይም ሆስፒታል ናት። ሰዎች እየተፈረደባቸው እያዘኑ እያጉረመረሙ የሚወጡበት ሳይሆን የታመሙ ሁሉ መጥተው የሚታከሙባት፣ በነፍስ በስጋ የሚፈወሱባት ቦታ ናት ቤተ ክርስቲያን። ሐኪሞቹ ደግሞ አባቶቻችን ናቸው። አባቶቻችን በልዩ ልዩ ነገር ልክ እንደ ዓለማውያን ሐኪሞች ይዩት ስፔሻላይዝ ያደረጉ ማለት ነው። ለምሳሌ ቅድም ያስተማሩን መምህር መጋቢ ሐዲስ ከተባሉ ምን በሐዲስ ኪዳን
ስፔሻላይዝ አድርገዋል እንደማለት ልክ ከአንገት በላይ የጥርስ ስፔሻሊስት፣ የአይን ስፔሻሊስት፣ የውስጥ ደዌ ስፔሻሊስት እንደምትሉት በአንድ ነገር ሁሉንም ነገር ያውቃሉ፣ ግን በአንድ ደግሞ በዛ በተመረጠ ነገር ደግሞ ስፔሻላይዝ አድርገዋል። ሁሉም አባቶቻችን እንደዚህ ነው። በዜማ ስፔሻላይዝ ያደርጋል፣ በአቋቋም ስፔሻላይዝ ያደረገ፣ በቅኔ ስፔሻላይዝ ያደረገ፣ በቅዳሴ ስፔሻላይዝ ያደረገ። ቅዳሴውን ሁሉም ሊችለው ይችላል። መምህሩ ግን ስፔሻላይዝ ያደርገ ይባላል። ወንበር ዘርግቶ የሚያስተምረው ነገር። ሁሉም ሐኪሞች ናቸው። ጠቅላላ ሐኪሞች ብቻ ግን አይደሉም፣ ስፔሻሊስቶችም ናቸው። አሁን ንጽጽር ብቻ አንድ ሳመጣ በደንብ ይውልኝ። በስጋ ስንታመም ራሳችንንም ይሁን አይናችንም ጥርስም እያስተማርኩ አሁን እኔ ጥርሴን ቢያመኝ ልቀጥል አልችልም። ልቀጥል ስለማልችል መኪና ያለው ምናምን ተባብሮ ወደ ጥርስ ሐኪም ነው የምትወስዱኝ። ቶሎ ብላችሁ ቶሎ ወደ ሐኪም ቤት ወሰዷቸው። ቶሎ እዚህ ጋር የከዳ ያለ ጥሩ ሐኪም እዚህ ጋር ነው የሚባለው። ምን ልል ፈልጌ ነው? ስጋዊ ለሆነ ህመማችን ወደ ሐኪም ቤት ለመሄድ በጣም ፈጣኖች ነን። ጥሩ ነው፣ ተገቢ ነው። ይህ ችግር የለውም። ለስጋዊ ህመም ለምን ፈጣኖች ሆናችሁ አይደለም የምትወቀሱት፣ ባትፈጥኑ ነበር የምትወቀሱት። ዶክተሮቹም እንደምታውቁት ስንት ቀን ነው ከጀመረ? 2 ወሬ ካላችሁ ለምን 2 ወር ሙሉ ቁጭ አልክ? ለምን ፈጥነህ አልመጣህም? እውነት ሐሰት? እውነት ነው ያለውን ነገር ነው የምናገረው። ነባሪያው የምናውቀው ህፃኑ እነዚህ ህፃናት ይጠየቁ የሚመልሱት። ሄዳችሁ አንድ ሰው ታመመ፣ ወሰድነው፣ ታከመ፣ ታዘዘለት ኪኒንም ይሁን ምግብም ሁሉ ይህን እንዳትበላ ከምግብ በፊት በቀን 4 ጊዜ በቀን 3 ጊዜ ወዘተ ተባለ። ለ7 ቀን ለ1 ወር ተብሎ ተሰጠው። ታከመ። መድኃኒቱን መርፌም ከሆነ ተወጋ፣ ኪኒኒውን ከሆነ ዋጠ። በሽታውን ተፈወሰ። ከተፈወሰ በኋላ ከዳነ በኋላ አገራማን ነው ብሎ ደግሞ ሲነግድ ሲሰራ ሲንቀሳቀስ ያ በሽታም ሆነ ወይም ሌላ ራሱ ያ በሽታ ራሱ ድጋሚ ቢያመው ምንድነው የምናደርገው? ዶክተሩ አሁን ባለፈው አከመኝ አዳነኝ፣ አሁን ዳግመኛ ታምሜ ብሄድ ምን ይለኛል ብለን እንቀራለን? ከሐኪም ነገሩ እንቀራለን? አንቀርም። ወደዛው እንደውም ወደ ሌላ ሐኪም አንሄድም። በሽታውን የሚያውቀው ከዚህ ቀደም ያከመኝ እሱ ነው እሷ ናት ብለን ወደዚያች ሐኪም ወይም ወደዚህ ሐኪም እንሄዳለን። ፈጥነን ነው የምንሄደው ሳንዘገይ። አሁንም እንታከማለን፣ አሁንም እንፈወሳለን፣ አሁንም ደግሞ እንገባለን ቤታችን ነፃ ነን ብለን አሁንም ብንታመም አሁንም እንሄዳለን። ጠዋት ታመን ተፈወሰን፣ ማታ ከታመም ሌሊት ራይድ ጠርተንም ቢሆን አምቡላንስ ጠርተንም ቢሆን ጎረቤት አስቸግረንም ቢሆን ለምን ከሌሊቱ 8 ሰዓት 6 ሰዓት አይሆንም ወደ ሐኪም ቤት ወደ ሆስፒታል መሄዳችንን እናቋርጠው። ጥሩ ነው ይሄ በጣም። ይሄንን አሁን ወደ መንፈሳዊው አምጡልኝ። ወደ ሐኪም ቤት እንገሰግሳለን በታመምን ቁጥር 100 ጊዜም ብንታመም 100 ጊዜም እንሄዳለን። ወደ መንፈሳዊቱ ሆስፒታልስ ወደ መንፈሳውያን ዶክተሮችስ ታማሚዎች ነን። ቅድም ያንን ነው ኃጢአት የለብንም ብንል ሐሰት ነው የምንናገረው፣ እውነትም በእኛ ዘንድ የለም። በሽተኞች ነን። ደዌው የነፍስ ደዌ ነው። ያ ደዌ ኃጢአት ይባላል። ይህን የምንታከምባት ሆስፒታል ቤተክርስቲያን ኦርቶዶክሳዊት ቅድስት ቤተክርስቲያን ትባላለች። ሐኪሞቹ ኦርቶዶክሳውያን ካህናት ናቸው። ኦርቶዶክሳዊው ዶክተር ንስሐ አባታችን የእያንዳንዳችን ደግሞ የግል ዶክተራችን አይነት አስተዋጽኦ አስቡት። ንስሐ አባቶቻችንን የግል ዶክተር ልክ ለሌላው የግል ዶክተር አለን እንደምንለው አስቡት። ለስጋችን ሲሆን ሮጠን የምንሄደውን ያህል ለምንድን ነው ለነፍስ ደዌ የምንሄደው? መጠየቅ ያለብን ለምንድን ነው የማንታከመው?
አማካሪም የለንም ለዚህ ሲሆን፣ ለስጋ ህመም ግን ያገኘን ሁሉ ምን ሆነ ነው ምን ሆነሽ ነው እንደው ትንሽ አመም አድርጎኝ ታይተዋል ታይተሻል እንዲህ ያለ እንዴት ያለ ዶክተር አለ መሰለሽ እንዲህ ያለች እንዴት ያለ ስፔሻሊስት አለች መሰለች። ጥቆማችን ድጋፋችን የሚያስደንቅ ግሩም ጥሩ ነው። ይሄ ለመንፈሳዊ ደዌ ሲሆን ግን ምን ሆነህ ነው የሚለንም የለም። ንስሐ ገብተሃል የኔ ወንድም የሚለን የለም። ጓደኛ ንስሐ ገብተሻል ቆርበሻል የሚለን የለም። ከስንት አንድ ከመቶ አንድ ሰው ከተገኘ በጣም ትልቅ ነገር። ታየው የሚለን የለም። ለስጋ ሲሆን ታየው የሚለን ብዙ ነው። ለመንፈሳዊ ደዌ ሲሆን ግን ታየው የሚለን የለም። ኧረ ሂድ ወደ አባትህ ወደ ስፔሻል ወደ ዶክተሩ ወደ ካህኑ ወደ ሆስፒታል ሂድ እንጂ መንፈሳዊት ሐኪም ቤት ወደ ሆነች ወደ ቤተክርስቲያን ገስግስ እንጂ እኔም እኮ ታመሜ አሁን እየታከምኩ ነው የሚለን እኮ የለም። እኛም ጉዳይ አይመስለንም። ቆይ ነገ ነው የምንለው፣ ቆይ ሳምንት እንላለን። ለስጋዊው ሲሆን ወይ ነገ ቀኑ መቼ ነግቶ ሲነጋ እንኳን አንልም፣ ይንጋ እንኳን አንልም። ለስጋ ህመም ለመንፈሳዊ ህመም ግን አይደለም መንጋት። እንደውም አመቱ ሲያልቅ በአዲስ አመት ገና እንቀጥራለን እስከነ ደዌያችን እስከነ ቆሻሻችን እስከነ በሽታችን። ይሄንን አነጻጽረን ቢሆን ከስጋ ደዌ በተሻለ በበለጠ መንገድ ነው ትኩረት ሊሰጠው የሚገባው ሲሆን፣ ካልሆነ ቢያንስ እንደ ስጋ። ምክንያቱም ሰው ማለት ስጋ ብቻ አይደለንም። ሰው ማለት ስጋ፣ ነፍስ፣ መንፈስ ያለም ሰዎች። ስጋ ብቻ ብንሆን ኖሮ በስጋ እየታከምን እንኖራለን። በቃ ሌላ ነገር ሕክምና ያስፈልገንም። ግን ነፍስም አለችን። ደዌያችንም ስጋዊ ብቻ አይደለም መንፈሳዊም ነው። ብዙዎቻችን ለመንፈሳዊው ደዌ ለመንፈሳዊው ህመም በጣም እንቸገራለን። አንዴ ተናዘን ዳግመኛ ለመናዘዝ ደግሞ እንፈራለን። እንዴት አድርጌ ነው አሁን መምህሩ ፊት የምቆመው? መክረዊ ዘክረዊ አሁንም የመልሽ ያንን ኃጢአት ሰራሁት። አታመንዝሪ ብለው ነበር፣ አታመንዝር ብለው ነበር። አሁንም ተሸንፌ አመነዘርኩ። አሁን ፊታቸውን እንዴት ነው የማየው? ወይ እንዴት አድርጌ ፊታቸው ቆማለሁ እኔ? ቆይ ነገ ተነገ ወዲያ እንላለን። ለስጋዊ ደዌ ግን ዶክተሩ ጋር ለመቆም አንፈራም። ባንታከመው እንኳን የሚገለን ስጋዊ ደዌ በስጋ ነው። ባንታከመው እንኳን በቃ የራሱ ጉዳይ አልታከምም ብንል እንኳን ታመን ማቀም በስጋ ነው የምንሞተው። በነፍሳችን ለነፍሳችን የሚበጀውን ነገር እስከሰራን ድረስ በነፍሳችን አይገለንም። ወባም ይሁን ኤችአይቪም ይሁን ምንም ይሁን በስጋ ነው ሊገለን የሚችለው። ያኛውስ በስጋም በነፍስም ነው ገሃነም የሚያወርደን ካልታከምነው በጊዜው። መላልሰንም መታከም የግድ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ቅዱስ ጴጥሮስ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? 7 ጊዜ ነውን አለው። ጌታችንም መለሰ 7 ጊዜ ብቻ አልልህም። መለሶ ልጅናት ስንት ጊዜ አለው? 70 ጊዜ 7። ይሄ አሁን ብዙ ሰው ይህቺ ጥቅስ ስትጠቀስ ከተጣላ ነው ሰው ጋር ለመታረቅ ብቻ ይመስለዋል። እቺ ጥቅስ በዋናነት እንደውም ሚስጥረ ንስሐ ናት። ግብረ ካህናትንና የእኛንና የአባቶቻችንን ግንኙነት ነው የሚናገረው። ኃጢአት ሰርቶ አስታርቀኝ፣ ማረኝ፣ ይቅር በለኝ ከእግዚአብሔር ከፈጣሪ አስታርቀኝ ብሎ ቢመጣ ምን ያህል ጊዜ ልናዘው ነው? ውስጡ ደግሞ ያለው 7 ጊዜ ልናዘው የለም። ምን 7 ጊዜ ብቻ 70 ጊዜ 7 ናዘው። በቀጥታ ብናባዛው 490 ጊዜ ማለት ነው። ግን የቁጥር ጉዳይ አይደለም፣ ገደብም ማስቀመጡ አይደለም። 490ን ገደብ አድርጎ ፍጹም ኑዛዜ እየመከሩ እየዘከሩ ታሞ እስከመጣ ድረስ ምድራዊው ሐኪም ምድራዊው ዶክተር ምን ነው መመላለስ አበዛህብኝ፣ አንተ ሳክም እኖራለሁ እንዴ ዞር በልልኝ እንደማይለው ሁሉ ከሱ በተሻለ
ከሱ በበለጠ መንፈሳውያን ሐኪሞችም ያጽናንተው ሳያስፈሩ ሳያስደነግጡ አበርትተው ዳግመኛ ኃጢአቱን እንዳትሰራ መክረው ዘክረው በደንብ አክመው ከፈጣሪው ጋር ያስታረቁታል። ግን ዳግመኛ መታመም ካለ አሁንም የሆኑ ነው። ስለዚህ አፍረን ፈርተን እንዴት አድርጌ ነው ፊታቸውን መቆመው? ማፈሩ ጥሩ ነው። አንዱ ቅጣት እሱ ነው። አንዱ መድኃኒት ማፈር ነው። እንድናፈር ይጠበቃል። ሀፊረ ገጽ ይገባል። ግን ማፈራችን እንደተጠበቀ ሆኖ በሽታ ጋር ግን መዋል ማደር መጽሐፍ ቅዱሳዊም ሆነ የቤተ ክርስቲያን አስተምህሮ አይደለም። ግልጽ ነው ወይ? ንጽጽሩን በደንብ ይወት እንዳትረሱት። ለስጋችን እንዴት እንደምንፋጠን ለዛውም ስንትና ስንት ሺህ በመቶ ሺህ በ10 ሺህ ኢንቨስት አድርገን ሌላው ቀርቶ ኢትዮጵያ ውስጥ ሕክምናው የለም ከተባለ ባንኮክ፣ ታይላንድ፣ ህንድ፣ አሜሪካ ምናምን ለመታከም እንኳን አቤት ያለን ትጋት ያለን መረባረብ ጎዳና ላይ ሁሉ እንወጣለን ብር ለመለመን ወይጭ ሕክምና ስለሆነ እርዱኝ ብለን። ለመንፈሳዊ ግን ደንታ የለንም። ብዙዎቻችን ጉዳያችንም አይደለም። እንዴት እንደምናሳዝን አያችሁ? እንዴት ገና እንዳልገባ ከምድራዊነት አስተሳሰብ ገና እንዳልተላቀቀ በደንብ አነጻጽሩት። ለንስሐ የሰጠነውን ትኩረት ምን ያህል ደካማ አነስተኛ እንደሆነ በደንብ ይዩትና ከዛሬ ጀምሮ ግን በቂውን ተገቢውን ለህይወታችን እኮ ለነዚህ ለካህናቱ ስንል እኮ አይደለም ለራሳችን ስንል ጨው ሆይ ለራስህ ስትል ጣፍጥ። እምቢ ካልክ ምን ብለው ይወረውሩሃል? ድንጋይ ነው ብለው ይወረውሩሃል። የሚጣፍጠው ለራሱ ሲል ነው። አለበለዚያ ጨው ካላለ ጨው መስሎኝ ይወረወራል። ከጣፈጠ ግን ከተለያዩ ቅመማ ቅሞች ጋር ግን ገብቶ ወጡን አጣፍጦ በክቡራን ሰዎች ፊት ሁሉ ይቀርባል። ለራሳችን ስንል ነው ንስሐ የምንገባው የሚለውን ነው። ኃጢአት ምንድን ነው? ጨርሼዋለሁ፣ ብዙ አልቆይበትም። ዝም ብዬ አንብቤ መሄድ በቂ ነው። እዚህ ጋር ግን there is no other way either do not sin or repent sin። ከነዚህ ከሁለት አማራጮች በስተቀር ምንም ሌላ መንገድ የለም ነው የሚለው እና እነዚያ መንገዶች ይጠቁማል። ወይ ኃጢአት አለመስራት ወይም ንስሐ መግባት። አበቃ። ምንም ሶስተኛ የሚባል መንገድ የለም። ሰው የሆነ ሰው ከቻለ ኃጢአት አለመስራት ግን አይቻልም። ለምሳሌ የማያመነዝር ሰው የማይሰርቅም ሰው ሆኖ ግን ደግሞ ምናልባት ስስታም ሊሆን ይችላል፣ ንፉግ ሊሆን ይችላል። ስርቆት የለበትም እኮ ምንም አይነካከው ወይም አይነካካትም። ዝሙትም የሚባል ፈጽሞ አትጠረጠርም፣ አይጠረጠርም። ግን ደግሞ ንፉግ የሆነ ስስታም የሆነ የሚያዝበት ነገር አይጠፋም ማለት ነው። የምንያዝበት ነገር አይጠፋም። በሆነ ነገር ደህና ብሆን በሆነ ነገር ይጎለኛል። ስለዚህ የኛ ብቸኛ አማራጭ ይሆናል ማለት ነው። አማራጩ እንደ ሁለት ይሆንና ግን ሄዶ አንድ ብቻ ይሆናል። በቃ አንድ ብቻ ምሱም ንስሐ። ሌላ አማራጭ አለመበደል ስለማንችል ነው። ብንችል ኖሮ እሰየው። ብንችል ጥሩ ነበር ግን አንችልም። ባንበድል ጥሩ ነበር ግን አንችልም። ፓትርያርኩም አይችሉም፣ ጳጳሱም አይችሉም፣ ካህናቱም አይችሉም፣ መነኩሴውም አይችልም፣ ባህታዊውም አይችልም። እንኳን እኛ አለመበደል አይችልም። የበደሉ አይነት ይለያያል እንጂ አለመበደል አይችልም። ሰው ቢያንስ በሐሳብ ይበደላል። አባ መቃርስ በዚህ ምድር ላይ ያለውን ቆይታውን ጨርሶ ሲሄድ መላእክተ ብርሃን ይላል ነፍሱን በእልልታ በዝማሬ
አጀበው ይዘዋት ሲሄዱ መላእክተ ጽልመት አጋንንት ደግሞ ከኋላ ይከተላሉ። እናንተ ደግሞ ምን ፈልጋችሁ ነው አሏቸው። እነማ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል መላእክተ ብርሃን ምን እናገኛለን ብላችሁ እምትለፉት አሏቸው። ከኋላ ይከተላሉ። ክርስቶስ ፊት እስክትቀርብ ያችላል። የሐልዮስ አባ እንጦንስ ሳይሆን አይቀሩ የሚቀርታ አባ መቃርስ ያልኩት አባ እንጦንስ እና ምን አሉ ይላል የሐልዮስ እውነት ነው። ከአባ እንጦንስ የመጀመሪያው መነኩሴ ነው አባ እንጦንስ። ምንም አላገኘንበትም፣ ግን የሐልዮ አግኝተናል። የሐልዮስ ከቆብ በፊት ነው ከቆብ በኋላ አሏቸው። ከቆብ በኋላ እንኳን ፈልገን አላገኘንም፣ ከቆብ በፊት ነው አሏቸው ይላል። እሱስ በቆብ ተደምስሷል አትልፉ አሏቸው ይላል። ግን እነሱ እንዲህ ቢባሉ አይመለሱ፣ ፍርድ ሳይሰሙ አይመለሱ። ምናልባት እግዚአብሔር ፈታሂ በርት ኮናኔ በጽድቅ እውነተኛ የማያዳላ ዳኛ ስለሆነ መድኃኔዓለም እኛም የማናውቀው እኛም ያልደረስንበት የሆነ ነገር አግኝቶ ወደኛስ የመደባት እንደሆነች ነፍስ ብለው አባ እንጦንስ ነፍሳቸው ስትወሰድ ከኋላ ተከታትለው መድኃኔዓለም ፍርድ በሚሰጥበት ቀርበው መቆም ስለማይችሉ ርቀው ቆሙ ይላል። እኛማ ብንወሰድ እንግዲህ እኛማ ረተሞታችን ቀርቦ ስንጠራ ምን እንደሚሆን ገምቱ። ስለዚህ ያለን ብቸኛ አማራጭ ይሆናል ንስሐ መግባት። ነስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት። ቅዳሴ ባስቀደስን ቁጥር ይታወጃል። መንግሥተ ሰማያት ቀርባለችና ንስሐ ግቡ። እለ ውስተ ንስሐ ሀሎክሙ አትሕቱ ርእሰክሙ። በንስሐ ውስጥ ያላችሁ ሰዎች ራሳችሁን ዝቅ አድርጉ። አበስኩ ገበርኩ በአእምሮ በህሊናዬ በማሰብ በአንደበቴ በመናገር በድርጊትም በድያለሁ ብላችሁ ኃጢአታችሁን አምናችሁ ራሳችሁን ዝቅ አድርጉ። በፈቃደ ካህን በምክረ ካህን ውስጥ ያላችሁ ነው። በንስሐ ውስጥ ያላችሁ ማለት እኮ ምን ማለት ነው? ኃጢአትን አስቦ በዛ ሰዓት ዝም ብሎ እንዲህ ማለት አይደለም። ንስሐ ካህኑ ጋር ሄዳችሁ የገባችሁ ቀኖና ሰጥቷችሁ ይሄን ያህል ጹሚ፣ ይሄን ያህል ጸልይ፣ ይሄን ያህል መጹት፣ ይሄን ያህል ስገጅ ተብላችሁ የታዘዛችሁ አሁን ደግሞ ቅዳሴውን ለመሳተፍ በዚህ ቅዱስ አደባባይ የተገኛችሁ ራሳችሁን አሁን ዝቅ አድርጉ ይባላል ማለት ነው። ራሳቸውን ዝቅ እንዲያደርጉ ያችን እያሰቡ ንስሐቸውን እያሰቡ የተናዘዙባትን ኃጢአት እያሰቡ ማለት ነው። ስለዚህ ኃጢአት ምንድነው ስንል በሽታ ነው። የኛ አማራጭ ምንድነው? አንደኛ እግዚአብሔርን ማሳዘን ነው። መዝሙር 50 ቁጥር 4 ላይ አንተን ብቻ በደልኩ በፊትህም ክፋትን አደረግኩ ይላል። ባመነዘርን ጊዜ በነፈግን ጊዜ በሰረቅን ጊዜ ሰዎችንም ባማናቸው ጊዜ ተጣልተን አልታረቅም ባልን ጊዜ በቀማን ጊዜ በጥላቻ በታወርን ጊዜ በዘረኝነት በተያዝን ጊዜ እና በሌላም በመሳሰሉት መጀመሪያ የምናሳዝነው እግዚአብሔር ነው። አዳምና ሔዋን ዕፀ በለስን ሲበሉ ያሳዘኑት እግዚአብሔር። እግዚአብሔር ለምን አዘነ ስንል ትእዛዙ ስለተጣሰ እንጂ ዕፀ በለስ ስለበሉ የሆነ ነገር ጎሎት ምን ይሻለኛል በምን ተካዋለሁ ብሎ አይደለም። ሁሉ የሱ ነው እግዚአብሔር። ምንም የሚጎለው ነገር አለ? ዕፀ በለስ ግን የሕግ ዛፍ ነች። አትብሉ፣ የበላችሁ እንደሆነ የሞት ሞት ትሞታላችሁ ስለተባለ ይሄን ትእዛዝ ተላልፎ መብላት አዛዡን መናቅ አዛዡን ማቃለል ስለሆነ ከእግዚአብሔር ጋር የተጣሉት ያኔ ነው። ስለዚህ እኛም ኃጢአት ስንሰራ እነዚያን ነገሮች ሁሉ እግዚአብሔር እንዳንሰራ አዞ ሕግ የተባለው እንደምታውቁት አድርግ እና አታድርግ ነው። ጽድቅም የሚባለው አድርግ የተባልነው ስናደርግ፣ አታድርግ የተባልነውን ደግሞ ሳናደርግ ነው። ኃጢአት የሚሆነው ደግሞ ይሄ በተገላቢጦሽ ነው። አድርግ የተባልነውን አለማድረግ
አታድርጉ የተባለውን ደግሞ ማድረግ ኃጢአት ይባላል። ስለዚህ እግዚአብሔርን ማሳዘን ነው። ቅዱስ ዳዊትም አንተን ብቻ በደሉ ማለት ብዙ ሰው እኮ በድሏል፣ ግን በዚያ ሁሉ መጀመሪያ የተበደለ ዋናው እግዚአብሔር ስለሆነ ነው እንጂ ቤርሳቤህን እኮ ከጋብቻ ውጪ ከቤርሳቤ ጋራ ተኝቷል። ኦሪዮን ባሏን አስገድሏል። ቤርሳቤህን በድሏል። ኦሪዮን በድሏል። ሌሎችም የበደላቸው ሰዎች እኮ ይኖራሉ። ግን ቤርሳቤህንም ሲወስድ ኦሪዮንም ሲያስገድል አትግደል ያለን በሚስት ጸንተህ ኑር ያለን እግዚአብሔርን ስለሆነ የሚያሳዝነው ቅዱስ ዳዊት በዚያ ሁሉ በደሉ ያሳዘነው እግዚአብሔርን እንደሆነ አውቆ አቤቱ አንተን ብቻ በደልኩ ብሏል ማለት ነው። ስለዚህ ይህንን ማወቅ ኃጢአት በሰራን ጊዜ እግዚአብሔርን እያሳዘንን እንደሆነ ማወቅ፣ ይህ እግዚአብሔርን እያሳዘንን እንደሆነ እያዘነብን እንደሆነ ንስሐ ደግሞ ስንገባ ይደሰታል። ኃጢአት ስንሰራ የሚያዝነውን ያህል ወደ ንስሐ ስንመጣ ደግሞ ይደሰታል። እንደምታውቁት በሉቃስ ወንጌል ምዕራፍ 15 ሶስቱንም ይዋቸው። አንደኛ የጠፋው በግ ታሪኩም ብዙ ጊዜ ተመራችሁታል። አግኝቶ ባገኘው ጊዜ ደስ አለው። ሄዶ ደስ ብሎኛል የጠፋውን በጌን አግኝቼዋለሁና ኑ ከኔ ጋር ደስ ይበላችሁ አላቸው። የጠፋው ድሪም ወይም ጌጥ ሴትዮዋ ፈልጋ መብራት አብርታ ከቆሻሻ ውስጥ ተፈልጋ ባገኘችው ጊዜ የተደሰተችው መደሰት። እንዲሁም የጠፋው ልጅ በጥጋቡ አባቱን ንቆ ሀብት ተካፍሎ ሄዶ ሀብቱን አበላሽቶ አባክኖ በኋላ ተጸጽቶ ከተመለሰ በኋላ አባትየው ያንን ሁሉ በደሉን ሳይቆጥር እንዲህ አድርጎኝ ነው ንብረቱን ተካፍሎ ነው የራሱ ጉዳይ ድርሻውን ጨርሷል ሳይል እንዴት ሮጦ አቅፎ በደስታ እንደተቀበለው ይህንን ታሪክ ነግረንና እውነት እላችኋለሁ በአንድ ኃጢአተኛ ንስሐ መግባት በሰማይ ያሉ መላእክት ሁሉ እልል ይላሉ ነው የተባለው። አንድ ሰው ንስሐ ሲገባ እንኳን ይህን ያህል ጉባኤ አንድ ሰው ንስሐ ሲገባ መላእክት በሰማይ እልል ይዘምራሉ በደስታ። አምላካቸውም እንደዛው ይደሰታል። ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ይደሰታሉ። ስለዚህ ማሳዘን ነው፣ ንስሐ መግባት ደግሞ ማስደሰት ነው። ሁለቱንም ጨርሰን እንይ ብዬ ሁለተኛው ኃጢአት መስራት ሀለወተ እግዚአብሔርን መዘንጋት ነው። እንግዲህ ሰዓት እንዳይፈጅብን ማብራራቱን ልቀንስ። በእግዚአብሔር ፊት እንዴት ኃጢአት እሰራለሁ? ኃጢአት የሚሰራ ሰው ምን ማለት ነው? ለምሳሌ ጨለማን ተገን አድርጎ ሲሰርቅ እንበል አንዱን ብቻ ምን ማለት ነው? እግዚአብሔር አያየኝም ማለት ነው። ፈሪሃ እግዚአብሔር የለውም ማለት ነው። እግዚአብሔር አያየኝም ማለት እግዚአብሔር የለም እንደማለት ይቆጠራል። ስለዚህ ክርስቲያኖች እኔና እናንተ ግን እንደ ዮሴፍ የ17 ዓመት ወጣት ነው። እነሆ እንደምታውቁት ሴትዮዋ የጌታው ሚስት በባርነት ተሸጦ ነው ያለው። የጲጥፋራ ሚስት ባለቤቴን አርቄዋለሁ፣ በጣም መንገድ ሄዷል፣ ሩቅ መንገድ አሽከሮች ገረዶች ጠቅላላ በርቀት አሰማርቻቸዋለሁ። አሁን ያለነው እኔና አንተ ነን። ስለዚህ ፈቃዴን ትፈጽማለችና ያዘች። ማንም አያየንም፣ ስጋት አይግባለች። ዮሴፍ መለሰላት፣ ይህንን ታላቅ ኃጢአት በእግዚአብሔር ፊት እንዴት እሰራለሁ? እስቲ ይህንን ቃል በሉት፣ ይህንን ታላቅ ኃጢአት በሉ። በእግዚአብሔር ፊት እንዴት እሰራለሁ? ኃጢአት በታሰበንና ሰይጣን በተዋጋን ጊዜ ዮሴፍን እናስበው፣ ይህችን ቃል እናስበት። ምን ማለት መሰላችሁ? ባልሽን ልታረቂው ትችያለሽ። የወር መንገድ የ3 ወር መንገድን ልታረቂው ትችያለሽ።
አገልጋዮችሽን፣ ገረዶችሽን፣ አሽከሮችሽን ልታርቂያቸው ትችያለሽ። እግዚአብሔርንስ ልታርቂው አትችይም። ሶስት ያለው መልእክት ነው። አሁን እኮ ያለነው በእግዚአብሔር ፊት ነን። አንቺ ባለ ትዳር፣ እኔ ገና ወጣት፣ አንቺ ለጲጥፋራ ነሽ፣ የጲጥፋራ ሚስት ነሽ። እግዚአብሔር በማይመለክበት በግብፅ ምድር ብንሆንም እኮ እግዚአብሔር ግን የማያየው የለም። እግዚአብሔርን ልታርቂው አትችይም። በእግዚአብሔር ፊት ይህን ታላቅ ኃጢአት እኔ አልሰራም። አሁን ያለነው በእግዚአብሔር ፊት ነው። እችን የህይወት መመሪያ ብናደርጋት ኃጢአት ብዙ ጊዜ የሚዋጋንን ኃጢአት ለማሸነፍ ይረዳናል። ልክ የሆነ ነገር ሲታሰብ እግዚአብሔር እኮ ያያል፣ እግዚአብሔር ይሰማል። ከእግዚአብሔር የተሰወረ ነገር የለም። እማያየው፣ እማይሰማው፣ እማያሸተው፣ እማይዳስሰው ከሱ የተሰወረ ምንም ነገር የለም የሚለውን በአእምሮአችን ዘወትር ማሰብ ከኃጢአት ይጠብቃል። በጣም ነው የሚጠብቀው። ይገርማችሁ፣ ዮሴፍን የጠበቀው ይሄ ነው። እንግዲያውስ አልለቀም ብላ ልብሱን ስትይዝ ልብሱን ጣለላት ነው። ይሄ ራቁቱን ከወገብ በላይ ራቁቱን የለበሰው ስትይዘው ልቆላት ይሄ። ከዛ በኋላ ጮኸች፣ እንደምታውቁት ጮኸች። ፈላጊዋ እሷ ሆነች እያለች ሊደፍረኝ ምናምን ብላ ጮኸች። ያባየን ወደ እምዬ እንደሚባል ወይም የምዬን ወደ አባዬ ተሰበሰቡ። ጲጥፋራ መጣ ከሄደበት ጉዳዩ ተሰማ። እንዴት ተደፈርኩ አለ። ወደ ወህኒ ቤት ተወረወረ። ግን እግዚአብሔር አብሮት ስለነበረ በኋላ የሆነውን የምታውቁት ነው። ስለዚህ እግዚአብሔር አያየኝም ብሎ በእግዚአብሔር ፊት ኃጢአትን ማድረግ ሀልዎቱን እንደ መካድ ስለሚቆጠር ሁልጊዜ ኃጢአት ሲዋጋን እንደዚህ እንበል። ሶስተኛ ኃጢአት መስራት በእግዚአብሔር ላይ ማመጽ ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ ኃጢአት የሚያደርግ ሁሉ አመፃን ደግሞ ያደርጋል። ኃጢአት በሽታ ነው። ኃጢአት ደዌ ነው። ኃጢአት ደግሞ እንደገና አመፃ ነው። በእግዚአብሔር ላይ ማመጽ ነው። ምክንያቱም ቃሉ ነው የሚለን ኃጢአት የሚያደርግ ሁሉ አመፃን ደግሞ ያደርጋል። ከዚህ ከአመፃ ነፃ የሚሆነው ንስሐ ሲገባ። እስረኛውን አውላና ደጉም ከእሳት አንጻር። አራተኛው ኃጢአት መስራት የእግዚአብሔር ጠላት መሆን ነው። አያስደነግጥም? ኃጢአት ስንሰራ ጠላቶቹ ነው ማለት ነው። ንስሐ ስንገባ ደግሞ ወዳጆቹ አይደል? ለየትኛው ተሳስተን ሳንችል ቀርተን በማወቅም ባለማወቅም እንበደላለን። ያኔ ጠላት እንሆናለን። ቃሉ እንደዚህ ነው። ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? ከእግዚአብሔር የተወለደ ኃጢአት አያደርግም። ኃጢአት አያደርግም ማለት ቢያንስ በግብር አይፈጽምም ነው። ወይም ደግሞ ኃጢአት እንደሰራ ወዲያው ወደ ንስሐ ይገባል። ፍጽምና ስለሌለን ማለት ነው። ንስሐ ምንድነው ስንል በዛ በተቃራኒው ማሰብ ነው። ንስሐ በሰሩት ኃጢአት መጸጸት፣ ማዘን፣ ወደ እግዚአብሔር ለመመለስ መወሰን፣ ከዘላለማዊ ፍርድ የሚያድን፣ ዘማዊውን እንደ ድንግል ሌባውን እንደ መጽዋች የሚያደርግ፣ በፊት ከተሰራ ኃጢአት ንጹሕ አድርጎ ከእግዚአብሔር ጋር የሚያስታርቅ አንድ የሚያደርግ ምስጢር ነው። መታረቂያ። የእግዚአብሔር ጠላት የሆነ ሰው በኃጢአት ምክንያት በንስሐ ደግሞ እግዚአብሔር ወዳጅ። ቅድም ብዙ ነገር ስላለ ሰው የፈጸመውን ጥፋት አውቆ ጥፋቱን ላለመድገም ወስኖ በእግዚአብሔርና በካህኑ ፊት ተንበርክኮ ከልቡ ተጸጽቶ ኃጢአቱን በመናዘዝ ከኃጢአቱ እስራት የሚፈታበትና ከእግዚአብሔር ይቅርታን የሚያገኝበት ታላቅ የይቅርታ ምስጢር ይባላል። ስላለፈው ኃጢአት ከመጸጸት የተነሳ የተሰበረ ልብ ነው። ንስሐ። ስለዚህ አብሮን ሊኖር የሚገባ እና የማንለየው ጉዳይ ነው። ከሰባቱ ምስጢራተ ቤተ ክርስቲያን ምስጢረ ንስሐና ምስጢረ ቁርባን ምን ይባላሉ? ተደጋጋሚ ምስጢራት ይባላሉ።
ለምንድን ነው? ቅድም እንዳልኳቸው ዛሬ ንስሐ ገባሁኝ ቀኖናዬን ፈጽሜ የዛሬ ሳምንት ፍትሐት ዘወልድ ተደግሞልኝ ስጋውን እበላለሁ ደሙን እጠጣለሁ፣ በማግስቱ ልበደል ይችላል። አሁንም ቶሎ ወደ ሐኪሙ መሄድ አለብኝ። ወደ ሐኪም ቤት፣ ወደ ዶክተር፣ ወደ መንፈሳዊ ዶክተር አሁንም እሄዳለሁ። አልቻልኩም አባቴ በዛው ኃጢአትም ወይም በሌላ ልጅ ተሸንፌ ወደኩላለሁ። መከረው ዘክረው አሁንም ሕክምና ይሰጡኛል፣ መድኃኒት ያዙልኛል። ቀኖና የሚባለው በነገራችን ላይ መድኃኒት ነው፣ ቅጣት አይደለም። ቅጣት አይደለም። 7 ቀን እስከ 11 ሰዓት እንድትጾሚ ከሰንበትና ከበዓላት በስተቀር ከሰንበትና ከበዓላት በስተቀር በ7 ቀን ውስጥ ባሉት በሚቻልባቸው ጊዜ ደግሞ 41 እንድትሰግጂ በ7 ቀን 50 ብር እንድትመጸውጪ ቢሉን ለምሳሌ ማለት ነው። ቅጣት አድርገን እንዳንወስደው አንዳንድ ጊዜ አመለካከታችን ከትምህርቱ ከቤተክርስቲያን ትምህርት ስለሚወጣ ቅጣት አይደለም። ስጋዊ ዶክተር ቀዶ ጥገና ቢያዝልን ቀጣን እንላለን። ይሄ ቀዶ ጥገና ወይም ደግሞ እዚህ ጋር በሽታው ጋንግሪኑ ወደ ላይ እንዳይዛመት ግን እዚህ ጋር መቆረጥ አለበት ቢል ቀጣይ ዶክተሩ አይደለም። እንደውም ቶሎ ወደዚያ እንዳይገልህ በሽታው ተረማምዶ እንዳይገልህ ቶሎ እዚህ ጋር መቆረጥ አለበት ቢባል እያዘነ እሱም ይቆርጣል፣ እኔም እያዘንኩ አስቆርጣለሁ እንጂ ዶክተሩ ቀጣኝ አይደለም አዳነኝ ነው እንዴ። ከዚህ ምግብ እንድትታቀብ፣ አልኮል እንዳትጠጣ፣ ትኩስ ነገር እንዳትጠጪ፣ ይሄንን ለ7 ቀን እንድትውጪ፣ 7ቱን ቀን ደግሞ ጧት አንዳንድ መርፌ ወይም 2 መርፌ በዚህና በ2 ታፋሽ ወይም ታፋ ብንባል ዶክተሩ ከዛሬ ሐኪም ሄጄ ቀጣኝ አይደለም መድኃኒት አዘዘልኝ ነው ማለት ነው። ልክ እንደዛው ሁሉ ጾም፣ ጸሎት፣ ስግደት ሁሉም ባንዴ ይታዘዛል ማለት አይደለም። እንዳስፈላጊነቱ ካህኑ በይኖ እንዳስፈላጊና አንዱን ብቻ ሊያዘን ይችላል፣ 2ቱን ብቻ ሊያዘን ይችላል፣ 3ቱን ብቻ ሊያዘን ይችላል። እሱ እንደ ኃጢአታችንና እንደኛ አቅም ካህኑ ነው የሚበየነው፣ ስልጣኑ የካህኑ። ግን ሁሉም ምንም ይሁን ምንም ስግደትም ይሁን ምጽዋትም ይሁን ጾምም ይሁን መድኃኒት ታዘዘልን ነው ማለት ያለብን ለማለት ነው። እግረ መንገድ ከንስሐ በቀር ከሚመጣው የመጨረሻ መከራና ሐዘን መዳኛ ወይም ማምለጫ ሌላ መንገድ የለም። ቅድም ብለናል። አሁንም መንገዳችሁንና ስራችሁን አሳምሩ፣ የአምላካችሁንም የእግዚአብሔርን ቃል ስሙ፣ እግዚአብሔርም የተናገረባችሁን ክፉ ነገር ይተዋል። እግዚአብሔር የተናገረብንን ክፉ ነገር የሚተወው እኛ ስንመለስ ነው። ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ የሚሉ በርካታ ጥቅሶች አሉ። በምንድን ነው የምንመለሰው ስንል በንስሐ። ያለ ንስሐ ድህነት የለም። ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። የሉቃስ ወንጌል ምዕራፍ 13 ቁጥር 3 ታሪኩን አልዘረዝርም ሰዓት የለም። ንስሐ ባትገቡ ነው ሁላችሁ እነዚህ ሲጠፉ እንዳያችኋቸው ሁላችሁም ንስሐ ባትገቡ ትጠፋላችሁ። 4 ነጥብ መድኃኒዓለም ክርስቶስ ነው ያስተማረው። ለዚህ ነው እንደ ጨቅጨቃ አንዳንዶች የሚቆጥሩት አባቶች ዘወትር የሚመክሯችሁ የሚመክሩን የሚያስተምሩን ለዚህ ነው እንዳንጠፋ ማለት ነው። ትጠፋላችሁ ስለ እንዳንጠፋባቸው እንድንድን ሊያስታርቁን እባክሽ ወለተ ማርያም፣ እባክህ ገብረ ኢየሱስ፣ እባክሽ ወለተ ረጋቢ፣ እባክህ ገብረ መድህን እያሉ የሚለምኑን ሊያስታርቁን እንዳንጠፋ። ለምን ንስሐ የማይገቡ ሰዎች ይጠፋሉ። የምንም ሌላ ማሻሻያ አንቀጽ የለውም። አበቃ። ይህንን ማወቅ ያስፈልጋል። እግዚአብሔር ለአሕዛብ ደግሞ ለሕይወት የሚሆን ንስሐ ሰጣቸው። ለሕይወት የሚሆን ምን ንስሐ ምን ማለት ነው? ንስሐ ለሕይወት የሚሆን ለሕይወት ለመንግሥተ ሰማያት የሚያበቃ ነው የሚል ነው። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ይለን ዘንድ ይቅር ሊለን ከአመፃም ሊያነጻን የታመነና ጻድቅ ነው። ቅድም አይተናል። ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ። በጽርሐ ጽዮን በበዓለ ሃምሳ ተሰብስበው ለነበሩ ምንተ ንግበር ቅዱስ ጴጥሮስ ካስተማረ በኋላ ምንተ ንግበር ምን እናድርግ
ብለው ለጠየቁ ሰዎች ለጊዜው ለነሱ ለፍጻሜው ለኔም ለናንተም የተሰጠው የሕይወት መመሪያ ኃጢአታችሁ እንዲሰረይ ንስሐ ግቡ፣ በጌታ በኢየሱስ ክርስቶስ ስምም ተጠመቁ የሚል ነው። ንስሐ ምን እንደሆነ የሁሉ ይነግረናል። ንስሐ ወደ እግዚአብሔር መመለስ ነው። ንስሐ ከኃጢአትና ከዲያብሎስ ባርነት